በጣም ጎበዝ። እዚህ አሁን ወጥራችሁ ስሩ እናንተ ማለት አሁን ይሄንን አካባቢ ምን መሰለህ አንድ ሰውዬ ማለት ነው ፎቅ እሰራለሁ አለ። ተሰጥተናል እሱ ሰጥተናል እዛ ላይ እሰራለሁ አለ። ፎቅ እሰራለሁ አለ። በጣም ቆንጆ። እዚህ ላይ ፎቅ እሰራ ማለት ነው። አሁን ሶላር ትልቅ ይሄ ፍሪጅ ሶላር ይኖራል። ይገዛለሁ አለ። ያመጣለሁ 20 ሰው አካውንት ላክልኝ አለ። ልክ ነው። አንድ ሰው ባንክ ላይ ማለት ነው 80 ሺህ ልኳል። ድርጅቱ ማለት ነው 20 ሰው አካውንት ልኳል። አንተ በጣም እንትን ይላል። ምን መሰለህ ትንሽ ነው የምትመስለው። በጣም ሰፊ ናት ግን በጣም ብዙ እኮ ነው የምትይዘው። አሁን እቺ አልጋ ምናምን አሁን እቺ ይቀራታል ማለት ነው። እዚህ ምን ላይ ነው አሁን ሰው የሚተኛው? እዚህ ጋር አይተኝም። እዚህ ላይ ቀን ማለት ነው ቀን የሚተኛው እዛ ነው። አልጋዎች አለ። ኦኬ ይቺ ለሻይ ቡና ምናምን ሽጋ እዚህ ላይ ቁጭ ብሎ ደግሞ እንትን ቅዝቃዜ ብዙም የለውም ማለት ሙቀት የለውም። ፈስካለ ማለት ነው። ስለዚህ እናንተ አሁን ንፋስ እንዲያስገባ ነው እቺን እንደዚህ ያደረጋችሁ ማለት ነው። እዚህ ላይ አንድ ሰዎች መጡ ማለት ነው። እንደዚህ መሀል ነው። እዚህ ላይ ቡና ይሄ ሽምብራ አርጎ ባልቶ ፎቶ አንስቶ በጣም አሪፍ ናት እቺ ማለት ነው። እኛ ተመልሼ ልንመጣ እንችላለን እዚህ አሁን ማለት ነው። ምን ያውቃል። በጣም የሚገርም ነው። የትም እኮ እንደዚህ አይነት ነገር ማለት ነው የትም የለም እኮ። እቺ መስኮት ነች አይደለ? ኦኬ አየር ምናምን ታስገባለች እቺ። በጣም የምትገርም ነው። ያቺ የእናንተ መኖሪያ ናት አይደለ? ያቺ ግን ሰፊ ናት አይደለ? እሷ እዛ ላይ እናሳይ። እዛ ላይ አፈር ቤት ይሰራል። ኦኬ በቃ መስኮት ነች እቺ። በጣም የምትገርም ቤት እቺ። ለሻይ ቡና ነች፣ ካፌ ነች አለኝ። በጣም እንደውም የነሱ ይሄ አሁን ይሄ እንደዚህ ነው አይደል? የተምር ዛፍ ታውቃለህ? ዘንባባ ስነሳፍ እዚህ ጋር የሚሰራው በዛ ነው። የነዛ ተሰፍተው ተቀጣጥለው ተሰፍተው ነው እንደዚህ የሚደረጉ። ይሄ አይደለም። ያሁን ፀሐይን በፈለገ አይነት ነገር ተቋቁሞ ይመልሳል እንጂ ወደ ቤት አያስገባም ሙቀቱ በተፈጥሮ ማለት ነው። እነሱ ቤት ስትገቢ አይሞቅም እያልኳቸው ነበር። እኔ እንዴት እዚህ ይኖራሉ እያልሁ ነበር እኮ ሙቀቱ እንዴት። የነሱ ቤት ሁሉ ቀዝቃዛ ነው እንደዚህ። አሁን ይሄ አርማታው የለም ብለሽ ስታስቢው ኖርማል አፈር ነው። እዚህ ጋር አልጋለ እዛሽ ጋር ዝላሁን ምድጃ ቅጣት ቦታ ምናምን ጨማስነብተናል። ጨማ ያስገባም። ኦኬ ስለ ይሄን ታጸዱታላችሁ። ጫማ አይገባም ማለት ነው እዚህ። አይገባም ነበር። እንግዳ ስለሆነ ችግር የለም። ይሄማ ማሳያ ነው። ይሄ አሪፍ ቤት አለ እዛ አሳያችኋለሁ እያለ እኮ ነው። ይሄ በሯ ነው። እዚህ ጋር ራሱ ለምን አንነሳም? እቺ እኮ በጣም አሪፍ ነው። እንነሳ በእናታችን። ትራዲሽኑ እንግዲህ ፕሬዘንት አደረገኝ ያቺ